ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ መብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። ይህንን የሚያደርግ የእግዚአብሔርን መንግሥት አያይም። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 21 ላይ ያለው ቃል ነው። ሐዋርያው ቅዱስ ጳውሎስ የሥጋ ሥራም ይታወቃል ብሎ ከዘረዘረ በኋላ ይህንን የሚያደርግ የእግዚአብሔርን መንግሥት አያይም ብሎ ደመደመልን። እነዚህ የሥጋ ሥራዎች የሚባሉት ከቁጥር 19 ጀምረን ስንመለከት የሥጋም ሥራው ይታወቃል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሥራይ ማድረግ፣ መድኃኒት ማድረግ ማለት ነው። መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መገዳደል፣ መጋደል፣ ስካር ይህን የመሰለው ሁሉ ነው። አስቀድሜ እንደነገርኳችሁ ይህን የሚያደርግ የእግዚአብሔርን መንግሥት አያይም ማለት። ለምን ከተባለ እኒህ የሥጋ ሥራዎች ናቸው። በሥጋ ላይ የሚሰለጥኑ ነፍስ ሥራዋን እንድትረሳ የሚያደርጉ የሥጋ ብቻ ፈቃዳት ናቸው። ሥጋ የሚወዳቸው ማለት ነው። የሥጋ ብቻ ፈቃዳት ናቸው ስንል ነፍስ የለችበት ማለት አይደለም። ግን በሥጋ ኃይል ተጨቁና ሥጋ አግሎ የሚያደርጋቸው ነገሮች ናቸው ማለት ነው እንጂ ነፍስ ተለይታው ሥጋ ይሰራቸዋል ማለት አይደለም። ምክንያቱም ነፍስ ከተለየችው ሥጋ እነዚህ ማድረግ አይችልም። ነገር ግን እነዚህ ፈቃዳት ሀሳቦች የሥራ ነው ለሥጋ ናቸው። አቋቋማቸው እንደሳቸው እነዚህን የሚያደርጉ ምንድን ናቸው? የእግዚአብሔርን መንግሥት አያዩም ብሎ ይናገራል። የእግዚአብሔርን መንግሥት በበለጠ ለማየት በበለጠ የእግዚአብሔርን መንግሥት ለመውረስ ለማገልገል እግዚአብሔር መንግሥቱን ያወርሰኛል፣ የሚያልፈውን የሚጠፋውን ዓለም ወርሼ አልኖርም፣ በዚህ አልኖርም ብለው የሚኖሩ ሰዎች አበው መነኮሳት አሉ፣ በገዳም የሚኖሩ አሉ፣ በትዳርም ሆነው ይህ ከእነዚህ ነገሮች ርቀው ንጽሕ ጠብቀው የሚኖሩ አሉ። በዚህ መሰረት ይህ ቃል የምናደርገው በነፃነት እግዚአብሔር ነፃ ፈቃዳችንን ተጠቅመን እኒህን ከእኒህ ነገሮች ተከልክለን እንድንኖር አቋቋማቸው እንደሳቸው ሐዋርያው ቅዱስ ጳውሎስ እንደውም ይላል በገላትያ ምዕራፍ 5 ቁጥር 13 ላይ ወንድሞቼ ሆይ እናንተስ ለነፃነት ተጠርታችኋል። እግዚአብሔር እኒህን ነገሮች የከለከለን ለነፃነት ለክብር የእሱ ልጆች እንድንሆን ለማድረግ እንጂ እግዚአብሔር እኛን ጨቁኖ ሊገዛን አለ። ትዳር መያዝ በፈቃድ ነው። መመንኮስም በፈቃድ ነው። አለመመንኮስም ትዳር አለመያዝም ንጽሕናን ጠብቆ ራስን እያዩ እየፈተሹ መኖርም ነፃ ነው። በነፃ መኖር ነው። አባ ኃይለማርያም ይባላሉ። ነገር ግን በነፃነታቸው ተጠቅመው እግዚአብሔር ይህን ዓለም ያሳልፈዋል። ለሚያልፈው ለሚጠፋው ዓለም ምን አለን? አልኖርም። እንዲያውም እግዚአብሔር ጋብቻን ሰጥቷል። ንጽሕና ነው ጋብቻ። ነገር ግን ከጋብቻ ደግሞ የበለጠ ምንኩስና ነው ብለው በምንኩስና አገልግሎት ላይ ምንኩስናን አስኬማ መላእክትን ተጫምተው የሚኖሩ ሰዎች እንዲህ ሲሆኑ እናያቸዋለን። እንዲህ ሲሆኑ አባ ኃይለማርያም ይባላሉ። ጋምቤላ ውጭ ወጥተው ቆባቸው ይባላል። አባ ኃይለማርያም ይባላሉ። አቋቋማቸው እንደ ጋምቤላ
ውጭ ወጥተው ቆባቸውን ይቀራሉ። ልክ አቋቋማቸው እንደሰጠ ይሄ ነው ይሄ ሪስቶት ተመልከቱ። እንዲህ ነው ሐዋርያው ቅዱስ ያስቀመጣቸው በዓለም የሚኖሩ ሰዎች የማያደርጉትን እኒህ ሰዎች ያደርጉታል። እኒህ ሰው ይኸው አሁን በዚህ ወገን ምንድን ነው የተሰራው? አባ ኃይለማርያም ይባላሉ አሉ። ከላይ አስኬማ አለ፣ ቆብ አለ፣ ውጭ ወጥተው ልብሱም የመነኮሳ ነው። በነገራችን ላይ እዚህ ላይ አቋቋማቸው እንደሳቸው ማጣራት ይጠበቅብናል። ምኑ ነው የምናጣራው ስንል ንጹሐኑ ከእንደዚህ ካሉት ለይቶ ማየት ሁሉንም መፈረጃ አይደለም። ዛሬም በገዳም ለዓለም ለሀገር ለቤተ ክርስቲያን የሚጸልዩ አባቶች አሉ። በእነዚያ ተቃራኒ ደግሞ እንደነዚህ ያሉ አሉ። እንደነዚህ አይነት እነዚህ ሰዎች እንዲያው ይሄ ሰው ሴት መነኩሴ ማለች ይዟት እንደ ሚስት የሚሰር ከዚያች ጋርም ደግሞ ሩካቤ የሚበት ነገር ግን አንዱ ቦታ ሲታወቅበት ወደ አንዱ ቦታ ይባላሉ። አንዱ ቦታ ሲታወቅበት ወደ አንዱ ቦታ ይሄዳል። ውጭ ወጥተው ቆባቸውን ይቀራሉ። አንድ ሳምንት ሲቀርቡ ይላል ቦታ ያመቻቻል። አቋቋማቸው እንደሳቸው። ስለዚህ ይህንን ሰው ያያችሁ በሙሉ በቤተክርስቲያን ላይ አገልግሎት አሁን ቤት አካባቢ እንዳለ አላውቅም። ይህ ሰው ካያችሁት እንደዚህ አይነት ስራ የሚሰራ እንደው አባታችንም የሰጡት እንደው እዚህ ላይ ለእነዚህ ነገሮች ማበረታቻ ነው። እኒህን አባት ደግሞ ሰምተን እንመለስ። የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም፣ ከገዳማዊ ሐሳብ፣ ከገዳማዊ ሕግ፣ ከገዳማዊ ስርዓት ይወጣ ማለት እኮ ይኸው በገዳም መኖር ብቻ አይደለም። መነኩሴ ከገዳም ከወጣ ከባህር እንደወጣ አሳ ነው ይባላል። ዜና ላይ እናገኘዋለን። ይህን እኮ ይባላል አይደለም፣ መጽሐፍ ላይ የተቀመጠ ስለሆነ ማለት ነው። ስለዚህ ምንድን ነው እነዚህ ሰዎች ይህ ቃል ለእነዚህ ሰዎች ለእንደዚህ አይነት ሰው መሰል ሰዎች ምንድን ነው? ማበረታቻ ነው፣ ጠበቃ ነው። ጠበቃ የሚቆም ነው። ለምን እንዲህ ነው በቃ እኛ እንዲህ ስለሆነ ነው ብሎ የሚሄዱ ሰዎች ናቸው። ይህን ነገር ማን ነው የሚያቆመው ካል እኛው ነን። ስለዚህ ወደ በዓታቸው እንዲመለሱ። ስለዚህ ይሄ ሰው አሁን እንዲህ እያደረገ ለዓለማውያን እንኳን ይሄ ነገር አልተፈቀደም። ልብ በሉ፣ ደግሜ ላንብበው እናንተም ታነቡታላችሁ። ቁጥር 19 ጀምሮ የስጋም ስራው ይታወቃል። እርሱም ዝሙት፣ ይሄው ዝሙት፣ ርኩሰት፣ መርከስ፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ። እንዲያውም እዚህ ላይ መጽሐፈ መነኮሳት ምን ይላል? በቁጡ ሰው ላይ የእግዚአብሔር መንፈስ አያድርም ይላል። በቁጡ ሰው ላይ የእግዚአብሔር መንፈስ አያድርም። ቁጡ የተባለው እንግዲህ ዝም ብሎ የሚበጻበጽ በደጉም በምኑም ዝም ብሎ የማይመርጥ ለራሱ ብቻ የሚበጻበጽ ማለት ነው እንጂ መናፍቃን በመድረክ ላይ ሲሰለጥኑ፣ በቤተክርስቲያን ላይ ሲሰለጥኑ፣ አሕዛብ ሲሰለጥኑ ተው ማለት ይሄን አይደለም። ቁጣ የሚለው የሚገባ አለ። ትርጓሜ ላይ እንደተቀመጠልን ሕፃናት ቀለም ሲገድፉ፣ መናፍቃን በቤተክርስቲያን ላይ ሲሰለጥኑ መቆጣት ይገባል፣ ተው ማለት ይገባል። ይሄ ግን ቁጣ ምንድን ነው? ዝም ብሎ የሚበጻበጽ ሁከተኛ፣ እግዚአብሔርን የረሳ
ሰውና ቁጣ፣ ጥርጥር የሚጠራጠር በእምነቱ ላይ የሚጠራጠር ወዲያ ወዲህ የሚዋል ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንም የመሰለው ሁሉ ነው አለ። ይህን የመሰለው ሁሉ ነው። ስለዚህ እኛ ለእነዚህ አባቶች ነው አሁን ምን አድኑን፣ አርሲ ላይ ስለሞተው ስለ ክርስቲያኖች አባቶች ፍረዱኝ፣ የኦርቶዶክሳውያን እምነት ተከታዮች ፍረዱኝ የምንለው እንደነዚህ ላሉት ነው። አባቶች የምንላቸው እንደነዚህ ካሉት ለይተን እውነተኞች ጋር ተጠግተን ከነዚያ ጋር መዳንና ማዳን እንጠበቅብን። እንደነዚህ ላሉት ብንጮህ እንደነዚህ አይነቶች ምን ይሉብናል? ይዘፍኑብናል፣ ይጨፍሩብናል። እየጠጡ በሙዚቃ ነው የሚዘፍኑት እኮ። የሚጠጡት አረቄ ነው። አረቄ እዚህ ላይ ስንት መነኮሳት አሉ? የተቀመጡ ሌላ 3 መነኮሳት አሉ። አንደኛው አረቄ አልጠጣም አሉ፣ ዝም ብለው ግን ከዚያው አሉ። 2ቱ አረቄ ይጠጣሉ፣ 3ኛው ይሄ ጠጥቶ ጭፈራ ተነሳ። አረቄውን የሚጠጡት በምንድነው ካል በሙዚቃ ነው የሚጠጡት። እንደሰማችሁት በሙዚቃ። ከነዚህ ጋር እንዴት ነው በእነዚህ ሰዎች ቤተክርስቲያን ልትተርፍ የምትችለው? ስናስበው እንዴት ነው እነዚህ ቆም ብለው ራሳቸውን ገዝተው እኛን ማዳን እነሱ መዳን የሚችሉት? መጀመሪያ ላይ ከዚህ ስርዓት ይውጡ። ከዚህ በነፃነት እኮ ማንም አስገዶ ምንኩስና እኮ ተገዶ አይደለም፣ ወዶ ፈቅዶ ሰው የሚገባበት ነው። ራሱን ከመረመረ ከገዛ በኋላ የሚገባበት ነው። የለም እኔ በገዳም እኖራለሁ አላገባም ብሎ የሚኖር ነው። ሐዋርያው ቅዱስ ጳውሎስ ከማግባት አለማግባት ይሻላል እንዳለ አለማግባትን መርጠው በነፃ ፈቃዳቸው ማንም ያስገድዳቸው የለም። ማንም ተገዶ የሚያገባ የለም። ማንም ደግሞ ተገዶ የሚመነኩስ የለም። በነፃ ፈቃዱ ነው የሚመነኩስ። እንደነዚህ አይነት ሰዎች ለገንዘብ ሲሉ ይመነኩሳሉ ወይ ስራ ሲያጡ ይመነኩሳሉ። ከዚያ በኋላ ሁሉንም ያገኛሉ፣ የፈለጉትን ያገኛሉ። የእውነቶች አባቶችን አስኬማና ልብስ ከለበሱ በኋላ ምን ያደርጋሉ? የፈለጉትን ያደርጋሉ፣ ያገኛሉ። የፈለጉትን ሲያገኙ ደግሞ ራሳቸውን መቆጣጠር ያቅታቸዋል፣ ከገዳም ይወጣሉ። በነገራችን ላይ የሰው ከረቱ ተይዞ ነበረ። ሲያዝበት ከሌላ ብፁዕ አባት ላይ ሄዶ እንዲህ ሆኜ ነበር አለ። በቃ ተፈትቻለሁ ተባለ። አሁን ተፈትቻለሁ እያለ ያወራል። መፈታቱንም እሱን የነገረን እንጂ እኛ ግን ሲፈታም አላየንም፣ ሲያዝበትም አላየንም። እሱ መያዙን ነገረን፣ መፈታቱንም ነገረን። ስለዚህ እንደነዚህ አይነት ሰዎች እንዴት ነው መዳንና ማዳን የሚችሉት? በማጣት ምክንያት የመነኮሱ ናቸው። ወይ ዓለም መማር ሰልችቷቸው የመነኮስ ቶሎ መክበር፣ መስራትም አቅቷቸው አስጠልቷቸው ዝም ብለው አርፈው የሚበሉበት የሚመገቡበትን ይህንን ቆብጫ ነው። በረሃብ የሚኖሩበት ነው። አበው እንዲሁ መነኮሳት ላናነብ እንችላለን። መጽሐፈ መነኮሳት ዜና ላናነብ እንችላለን። እንደ የምንችለውን ስንክሳር የሚባለውን የዓመቱን መጽሐፍ ገዝተን ብናነብ እዚያ ላይ እኮ የዕለቱን ብናነብ ምን አባቶቻችን ምን ሆነው ነው ያለፉት? አንዳንዶቹ ወገባቸውን ያሰሩበት ሰርስሯቸው ገብቶ ጠልቆ ያ ሲሞቱ ሲያርፉ በግድ የሚወጣላቸው አሉ። ስጋቸውን ቆርጦት ገብቶ አሁን ይሄ ሰው ግን ሀብል አለበት ከወገቡ ላይ ብላችሁ ታምናላችሁ? የለም። ቅናተ ዮሐንስ የለም፣ ጠፍቷል። የለም። ይህም የተደረገው ቆቡም የተደረገው ያለ ዚዝ መብላት ስለማይችሉ ቅናተ ዮሐንስን ማንም ገልጦ የሚያዩ ስለሌለ የለም፣ ወድቋል። ስለዚህ ስንክሳር ስናነብ ግማሾቹ እንዲያው ነው፣ ግማሾቹ የሚበሉት የሚጠጡት አጥተው ከባዶ ቤት ወድቀው የተገኙ ሁሉ አሉ። ብቻ ልዩ ልዩ ናቸው ሰዎቹ። ቅዱሳን የእግዚአብሔር ቅዱሳን ብዙ እንደው ይሄን ልቆም ከመወፃ አይበዝሁም።
እቆጥራቸዋለሁ። ነገር ግን ከባሕር አሸዋ ይበዛሉ ብሎ መዝሙረኛው ዳዊት እንደተናገረ የእግዚአብሔር ቅዱሳን ዛሬም ትናንትም ወደፊትም ያሉት የእግዚአብሔር ቅዱሳን ብዙ ናቸው። እሱ እግዚአብሔር የሚያውቃቸው ናቸው። እነዚህ ቅዱሳን ምንድናቸው ካልን ያለፉትን ስናይ ብዙ እንደሆኑ ተጋድሏቸው፣ መከራቸው፣ ፈተናቸው፣ ችግራቸው ልዩ ነው። ለምን እንደዚህ ሰው ከሆኑ ምን ስለማይሉ የእግዚአብሔርን መንግስት ስለማያዩ መከራቸውን አብዛዝለፈ ትዕግሥቶ ውእቱ ይድህን ትዕግስቱን ያዘወተረ እርሱ ይድናል ባለው መሰረት ትዕግስታቸውን አዘውትረው የእግዚአብሔርን መንግስት ለመውረስ የተጋደሉ ብዙዎች ናቸው። ስለዚህ የእነዚያን ባነበብንበት የእነዚያን ገድል አንብበን በሰማንበት ጆሮአችን ባየንበት ዓይናችን እነዚህን ስናይ ደግሞ ምን ይመስለናል? ተስፋ መቁረጥ ይሰማል ሰው ሁሉ። ተስፋ መቁረጥ አይደለም፣ እንደነዚህ ያሉትን አስሮ ወደ ገዳማቸው ማስገባት ነው። እንዲህ ያሉትን አስሮ ወደ ገዳማቸው ማስገባት፣ ካሉበት በቀኖና እንዲኖሩ ማድረግ። ያለዚያ ግን ከተቀጠሩበት ወጥተው እንዲሄዱ ከቤተ ክርስቲያንን አያበላል። መውደቅ አለ፣ መነሳት አለ። የወደቁ ቅዱሳን መነሳት ሲፈልጉ እኮ እግዚአብሔር ያነሳቸው ይቀበላቸዋል። ብዙ የወደቁ አሉ፣ ግን እንደወደቁ ያልቀሩ የተነሱ አሉ። ታስታውሳላችሁ ዜና አበው ላይ ሁለቱ መነኮሳት ወደ ዓለም ወጥተው ለየብቻ አደሩ። አንዱ ድቀት አገኘው። ድቀት ሲያገኘው ሲነጋ በነጋው እንሂድ ወደ ገዳም አለው። አንዱ አይ አልሄድም። ለምን? አንተ ሄድን ያለም ለምንድን አትሄድም? ድቀት አግኝቶኛል አለው። ኧረ እኔ ፈርቼ ነው እንጂ እኔንም እኮ አግኝቶኛል አለ። እና ታዲያ እኔስ አይደለም እና አብረን እግዚአብሔር ይቅር ይለናል። ሄዱ። ሁለቱም ምን ገቡ? ንስሐ ገቡ። ከአባቶች ተናገሩ። አንደኛው ግን ስለ ወንድሙ ነው። ፍቅረ ቢጽ የሚባለው አስገድዶት ለዚያ ሲል ንስሐ ገባ። ተጋደሉ። እግዚአብሔር ምናል ስለዚህ ሳይበድል እንደበደለ ለሆነው ስለዚህ ስል ቶሎ ምሬአለሁ ገለጸላቸው። ስለዚህ እንዲህ አይነት የወደቁ አሉ፣ ግን ሲወድቁም ደግሞ ፈጥነው የሚነሱ አሉ፣ ወደ እግዚአብሔር የሚሄዱ። እነዚህ ግን እንደወደቁ እዛው ላይ በጭቃው የሚርመሰመሱ ሌላውንም ለመጣል የሚሯሯጡ የሚፋጠኑ ናቸው። እንደነዚህ ካሉበት ምን ልናደርግ? እንደነዚህ ያሉት የእግዚአብሔርን መንግስት ሊያዩ አይገባምና እንደነዚህ ያሉት አይነ ህሊናችንን እንዳይጋርዱት ከነዚህ ባሻገር ያሉትን ቅዱሳን አይተን እንድንኖር እግዚአብሔር አምላካችን